ምዕራፍ 10 በተቃራኒ ጾታ ግንኙነት ውስጥ ነጥብ ማስቆጠር። አንድ ወንድ ለአንዲት ሴት ትልቅ ነገር ሲያደርግ ብዙ ነጥብ እንዳስቆጠረ ያስባል። ይህ ትልቅ ነገር ግን መኪና መግዛት፣ ወደ ሽርሽር ቦታ መውሰድ የመሳሰሉት ሊሆን ይችላል። በተቃራኒው ደግሞ ትንሽ ነገር ካደረገ ለምሳሌ የመኪና በር መክፈት፣ አበባ መግዛት ወይም መሳም ጥቂት ነጥቦችን እንዳስቆጠረ ይሰማዋል። በዚህ አቆጣጠር ወንዱ ጊዜውን፣ ጉልበቱንና ትኩረቱን አሰባስቦ ትልቁን ነገር በማድረግ ሴቷን ማስደሰት እንደሚችል ያምናል። ነገር ግን የሴቶች ነጥብ አሰጣጥ የተለየ ስለሆነ ይህ አመለካከት ውጤት አያመጣም። በሴቷ ነጥብ አሰጣጥ እያንዳንዱ የፍቅር ስጦታ ትልቅም ሆነ ትንሽ እኩል የሆነ ነጥብ ወይም ዋጋ አለው። ወንዱ ግን ለትንሹ ስጦታ 1 ለትልቁ ደግሞ 30 ነጥብ የሚያስቆጥር ይመስለዋል። የሴቷ የነጥብ አሰጣጥ የተለየ እንደሆነ ስለማይረዳ ኃይሉን አሰባስቦ 1 ወይም 2 ትልቅ ነገሮች ለሷ ለማድረግ ይጥራል። ወንዱ ለሴቷ ትንንሾች ነገሮች ለትልቆቹ እኩል አስፈላጊ እንደሆኑ አይገባውም። በሌላ ቃላት አንዲት ጽጌረዳ ለቤት ኪራይ ከመክፈል እኩል ነጥብ ታስገኛለች። ይህንን ልዩነት ካለመረዳት የተነሳ በወንዱና በሴቷ ግንኙነት ውስጥ ተስፋ መቁረጥና አለመደሰት ይታያል። የሚቀጥለው ታሪክ ይህንን ያሳያል። ፖም በምክር አገልግሎት ክፍል ውስጥ እንዲህ አለች። ለቻክ ብዙ ነገር አደርግለታለሁ፣ እሱ ግን ለእኔ ግድ የለውም። ሁሌ የሚያስበው ስለ ስራው ብቻ ነው። ቻክ ደግሞ በበኩሉ ታዲያ የኔ ስራ እኮ ነው ለሚያምረው ቤታችን ለመክፈልና ሽርሽር እንድንሄድ የሚያደርገን፣ ደስተኛ ልትሆኝ ይገባል ሲል መለሰ። እኔ እናንተ ካልተዋደድን ቤትና ሽርሽር ለእኔ ምኔ ነው? ካንተ ከዛ የበለጠ ፈልጋለሁ ስትል መለሰች። ለምን አንቺ ብቻ ብዙ የምታደርግልኝ ታስመስያለሽ ሲል ጠየቃት። አደርጋለሁ እንጂ ሁልጊዜም ደግሞ እያደረግኩ ነው። የማጥበው፣ ምግብ የምሰራው፣ ቤት የማጸዳው፣ ሁሉን ነገር ነው የማደርገው። እኔ አንተ ስራ ትሄዳለህ፣ ጥቂት ወጪዎችን ትሸፍናለህ፣ ከዛ የቀረውን በሙሉ እኔ እንድሰራው ነው የምጠብቀው ብላ መለሰችለት። በቻክ አመለካከት የበለጠ ገንዘብ በስራው እያገኘ በመጣ ቁጥር ሚስቱ ቤት ውስጥ እንዲሰራ የምትጠብቅበት እያነሰ የሚመጣ ይመስለዋል። በወሩ መጨረሻ ላይ ያገኘው ትልቅ ገንዘብ ቢያንስ 30 ነጥብ እንዲያስቆጥር የሚረዳው ይመስለዋል። የራሱን ክሊኒክ ከፍቶ ገቢውን በጥፍ ባሳደገ ጊዜ ደግሞ 60 ነጥብ በወር ውስጥ ያገኘ መሰለው። ይህ ገንዘብ ምንም ትልቅ ቢሆን 1 ነጥብ ብቻ እንደሚያሰጠው ሊገምት አልቻለም። በፖም አመለካከት ቻክ የበለጠ ባገኘ መጠን እሷ የሚያንሰው ከሱ እንደምታስብ ግን አላስተዋልም ነበር። አዲሱ ክሊኒክ የበለጠ ጉልበትና ጊዜ ይጠይቀው ጀመር። ግንኙነታቸውም ለማስተካከል እሷ ደግሞ የበለጠውን ትጥር ጀመር። የበለጠውን ባደረገች ቁጥር በወር ውስጥ እሷ 60 እሱ ደግሞ 1 ብቻ እንደሚያስቆጥሩ ይሰማታል። ይህም ተቃዋሚና ሐዘንተኛ እንድትሆን አደረጋት። ፖም ብዙ እየሰጠች ተመላሹ ትንሽ እንደሆነ ተሰማት። ቻክ ደግሞ ብዙ እያስቆጠረ ስለሆነ ከሷ ብዙ እንደሚገባው ተሰማው። በግንኙነታቸው ውስጥ እሷ ደስተኛ ካለመሆኗ በስተቀር ለሱ ሁሉም ነገር ተስማምቶታል። የሱ ብዙ ገንዘብና የሷ የምታደርገው ተመጣጣኝ እንደሆነ እሷ ግን ከመጠን በላይ እንደምትጠብቅ አስቦ ጥፋተኛ ያደርጋታል። ይህ አመለካከቱ ፖምን በበለጠ ቁጡ እንድትሆን አድርጓታል። በተቃራኒ ጾታ ግንኙነት ላይ የሰጠሁትን ትምህርት በቴፕ ሰምተው ቻክና ፖም መወቃቀሳቸውን ትተው ችግራቸውን በፍቅር ሊፈቱ ችለዋል። ወደ ፍቺ የሚያመራው ግንኙነታቸው ተለውጧል። ቻክ ለሚስቱ ትንሽ የሚባልን ነገር ማድረጉ ትልቅ ለውጥ እንደሚያመጣ ተምሯል። ለሷ የበለጠ ጊዜና ጉልበት ባጠፋ ጊዜ በምን ያህል ፍጥነት ግንኙነታቸው እንደተለወጠ ሲያይ ይገርመዋል። አሁን ስራው 1 ነጥብ ብቻ ለምን እንዳስቆጠረ ገብቶታል። በእርግጥም ደግሞ ፖም ደስተኛ ላለመሆኑ ጥሩ ምክንያት ነበራት። ከነበራቸው ምቹ ህይወት ይልቅ የቻክን አትኩሮት፣ ጥረትና ጉልበት ትፈልግ ነበር። ቻክ ከስራውና ከገንዘቡ በበለጠ ጉልበቱን ሚስቱ ደስተኛ በምትሆንበት መንገድ በተጠቀመ ጊዜ ነበር ይህንን የተረዳው። ደስተኛ አድርጋታለሁ በሚል ተስፋ ነበር የበለጠ ጊዜውን ስራው ላይ ያጠፋው። የነጥብ አሰጣጧ በገባው ጊዜ ግን እንዴት እንደሚያስደስታት ስለገባው በሙሉ እምነት ወደ ቤት ይገባል። ትንንሾቹ ነገሮች ትልልቅ ለውጦችን ያመጣሉ። አንድ ወንድ ብዙ ሳይለፋ ነጥብ የሚያስቆጥርባቸው የተለያዩ መንገዶች አሉ። ይህ የሚጠይቀው አሁን የሚያጠፋው ጉልበትና ትኩረት ማስተካከል ብቻ ነው። አብዛኞቹ ወንዶች እነዚህን ነገሮች ሳያውቋቸው ቀርቶ ሳይሆን ለሴቷ ምን ያህል ትልቅ እንደሆነ ስለማይገባቸው ነው። ወንዱ ትንሹ ነገር ከትልቁ ጋር ሲወዳደር ዋጋ እንደሌለው አጥብቆ ያምናል። አንዳንድ ወንዶች ግንኙነታቸውን ሲጀምሩ ለሴቷ ትንሽ የሚባል ነገር በማድረግ ይጀምራሉ። ነገር ግን አንዴ ወይም ሁለቴ ካደረጉት በኋላ ያቆማሉ። በማይታወቅ ውስጣዊ በሆነ ግፊት
ትኩረታቸውን ሁሉ አንድ ትልቅ ነገር ለሴቷ ለማድረግ ይሰጣሉ። ከዚህም የተነሳ በግንኙነት ውስጥ ሴቷ እርካታና ደስታ እንዳታገኝ ቁልፍ የሆኑትን ትንንሽ ነገሮች ወደ ጎን ይላሉ። አንድ ወንድ የአንዲትን ሴት የፍቅር ፍላጎት ማርካት ከፈለገ ሴቷ የተፈቃሪነት ስሜት እንዲሰማት የሚያደርጉት ፍላጎቶቿን መረዳት አለበት። የሴቷ የነጥብ አሰጣጥ መንገድ የምርጫ ሳይሆን የእውነተኛ ፍላጎት ጉዳይ ነው። በግንኙነት ውስጥ ተፈቃሪነት እንዲሰማት ብዙ የፍቅር መገለጫዎች ትፈልጋለች። አንድ ወይም ሁለት የፍቅር መግለጫዎችን ምንም ያህል ትልቅና አስፈላጊ ቢሆንም ይህንን ፍላጎት ሊያሟሉ አይችሉም። ወንዱ ይህን ለመረዳት በጣም አስቸጋሪ ሊሆንበት ይችላል። ይህን ለመረዳት አንዱ መንገድ የመኪና የቤንዚን መያዣ ምሳሌ ማድረግ ነው። ሴቷም ተመሳሳይ የሆነ የፍቅር ጽዋ አላት። ይህ ጽዋ እየተደጋገመ መሙላት አለበት። ይህን የፍቅር ጽዋ ለመሙላት ሚስጥሩ ብዙ ትንንሽ ነገሮች ማድረግ ነው። ይህ ጽዋ በሞላ ጊዜ የተፈቃሪነት ስሜት ይሰማታል። ከዚህም የተነሳ ለወንዱ የበለጠ ፍቅር፣ እምነት፣ አድናቆት፣ ማበረታታት በመስጠት ፍቅሯን ለመግለጽ ትችላለች። በአጠቃላይ ብዙ ትንሽ ነገሮች የሴቷን የፍቅር ጽዋ ለመሙላት ያስፈልጋል። ከዚህ በታች አንድ ወንድ የአንዲት ሴት የፍቅር ጽዋ መሙላት የሚችልባቸው 101 መንገዶች ተዘርዝረዋል። አንደኛ፣ ቤት እንደገባህ ምንም ከማድረግ በፊት አቅፈ ሳማት። ሁለተኛ፣ በቀን ውስጥ ልትሰራቸው ያቀደቻቸውን ነገሮች እንዴት እንደሆኑ ጠይቃት። ለምሳሌ የሐኪም ቤት ቀጠሮች እንዴት ሆነ በሚል መጠየቅ ትችላለህ። ሶስተኛ፣ ማዳመጥና ጥያቄ መጠየቅን ተለማመድ። አራተኛ፣ ለችግሮቿ ፈጥነህ መፍትሄ ከመፈለግ ይልቅ ስሜቷን ተጋራ። አምስተኛ፣ 20 ደቂቃ የሚያህል በምንም ያልተረበሸ ትኩረት ስጣት። ስድስተኛ፣ ባልተጠበቀ ሁኔታም ሆነ በምክንያት አበባ አምጣላት። ሰባተኛ፣ አርብ ማታ ሲመጣ ምን ለማድረግ እንደምትፈልግ ከመጠየቅ ይልቅ አስቀድመህ አብራቸው የምትሆኑበት የፍቅር ጊዜ አቅድ። ስምንተኛ፣ እራት ለመስራት ደክማ ወይም በስራ ተጠምዳ ከሆነ ለመርዳት ጥያቄ አቅርብ። 9 አለባበሷን ወይም አቋሟን አድንቅላት። 10 በተረበሸች ጊዜ ስሜቷን ተረዳላት። 11 በደከመች ጊዜ ለመርዳት ወደ ኋላ አትበል። ራቅ ያለ ጉዞ በምታቅዱበት ጊዜ እንዳትጣደፍ በቂ ጊዜ ስጣት። የምታመሽ ወይም የምታረፍድ ከሆነ ደውለህ አስታውቃት። እርዳታን በጠየቀች ጊዜ እችላለሁ ወይም አልችልም በል እንጂ ስለጠየቀች መጥፎ ስሜት እንዲሰማት አታደርግ። ስሜቷ በተጎዳ ጊዜ እዘንላት። ስላዘንሽ አዝናለሁ በላት። ፈጥነህ መፍትሄ ወይም ማስረጃ ከመስጠት በፊት ስሜቷን መረዳት እንዲገባት ጸጥ በል። ለራስህ ጊዜ ወይም ብቻህን መሆን በፈለግ ጊዜ ተመልሰህ እንደምትመጣ ወይም ስለ ነገሮች ለማሰብ ጊዜ እንደምትፈልግ ንገራት። ሐሳብህን ወይም ብቸኝነትን በጨረስ ጊዜ ይረብሽሽ ስለነበረው ነገር በአክብሮትና እሷን በማሳወቅ መልኩ አስረዳት። ይህንን መጥፎ ነገር እንዳታስብ ይረዳታል። በቤት ውስጥ ስራ እርዳት። ስታናግርህ ማንበብህን ወይም ቴሌቪዥን ማየትህን አቁመህ ሙሉ አትኩሮትህን ስጣት። ሁልጊዜ ዕቃዎች የምታጥብ ከሆነ ለመርዳት ጠይቃት። በተረበሸች ጊዜ ልትሰራቸው ያቀደቻቸውን ነገሮች ጠይቀህ ልትረዳት እንደምትፈልግ ንገራት። ወደ ውጭ ስትወጣ እንድታመጣ ወይም እንድትገዛ የነገረችን ነገር አስታውሰህ አምጣ ወይም ግዛ። ጋደም ልትል ወይም ከቤት ልትወጣ ስትል አስቀድመህ ንገራት። በቀን ውስጥ 4 ጊዜ አቅፈህ ሳማት። እንዴት እንደሆነች ለመጠየቅ ደስ የሚያሰኝ ነገር ልትነግራት ወይም እወድሻለሁ ለማለት ከስራ ደውልላት። በቀን ውስጥ ቢያንስ 2 ጊዜ እወድሻለሁ በላት። አልጋውን አንጥፈህ መኝታ ቤታችሁን አጽዳ። ካልሲዎችን ካጠበች አመስግናት። ቆሻሻ ከሞላ አውጥተህ ለመድፋት ወደ ኋላ አትበል። ከከተማ በወጣህ ጊዜ ደውለህ በሰላም እንደደረስክ ደውላ ልታገኝ የምችልበትን ቁጥር ንገራት። መኪናዋን እጠብላት። ለፍቅር ምሽት ከእሷ ጋር ከመውጣት በፊት መኪናህን በደንብ አጽዳ። ወሲብ ከመፈጸማችሁ በፊት ታጠብ ወይም እሷ የምትወድ ከሆነ ሽቶ ተቀባ። ከሰው ጋር ከተጋጨች ለእሷ አግዝ። አንገቷን፣ ጀርባዋን ወይም እግሯን ለማሸት ጠይቃት። ለወሲብ ፍላጎት ሳይሆን እንዲሁ አቅፈህ ፍቅርህን ግለጽላት። ሐሳቧን በምታካፍልበት ጊዜ ትዕግስተኛ ሁን። ደጋግመህ ሰዓትህን አትመልከት። ቴሌቪዥን በምታይበት ጊዜ ጣቢያዎችን እየቀያየር ካልታስቸግራት። በሰዎች ፊት ፍቅርህን ግለጽላት። እጇን በምትይዝበት ጊዜ ጠበቅ አድርገህ ያዛት። የምትወዳቸውን መጠጦች ለምርጫዋ ለማቅረብ አስቀድመህ እወቃቸው። አብራችሁ ልትሄዱ የምትችሉባቸውን ምግብ ቤቶች ምርጫ በማቅረብ እርዳት እንጂ የት እንድትሄዱ እንድትወስን በእሷ ላይ ጫና አታድርግባት። ልትሄድ የምትፈልግባቸው ቦታዎች ውሰዳት። ለምሳሌ ቲያትር ወይም ሲኒማ። ሁለታችሁም ልትዘንጡ የምትችሉበት ሁኔታ ፍጠር። ሐሳቧን ለመቀየር ባሰበች ጊዜ ወይም ባረፈደች ጊዜ ተረዳት። በሰዎች መካከል ስትሆኑ ከሌሎች ይልቅ ለእሷ አትኩሮት ስጣት። ከልጆችህ ይልቅ የበለጠውን አትኩሮትህን ስጣት። ልጆቻችሁ የበለጠውን አንደኛውን ካንተ እንደምታገኝ ይዩ። ቸኮላታና ሽቶ የመሳሰሉ ትንንሽ ስጦታዎች ስጣት። የልብስ መጠኗን አውቀህ የሚበቃትን ግዛላት። ልዩ ጊዜያቶች ሲኖሩ ፎቶ አንሳት። አጭር የሆኑ የፍቅር ጉዞዎች አድርጉ። በገንዘብ ቦርሳ ውስጥ የእሷ ፎቶ እንዳለ እንድታውቅ አድርጋት። ሆቴል ውስጥ የምትቆዩ ከሆነ ለየት ያለ ነገር ክፍል ውስጥ እንዲደረግ አድርግ። ልደቷንና
ዓመታችሁን ማክበር እንዳትረሳ ቀኑን በማስታወሻ ያዝ። የረጅም ርቀት ጉዞ ስትሄዱ መኪና በመንዳት እርዳት። ሁሉንም ላንተ ጥላ ስለሆነ የተቀመጠችው ስትነዳ ረጋ ብለህና በጥንቃቄ ንዳ። ያለባትን ስሜት አንብበህ ዛሬ ደስተኛ ትመስያለሽ ወይም ያዘንሽ ትመስያለሽ ብለህ በመቀጠል ቀንሽ እንዴት ነበር በላት። ይዘሃት ስትወጣ የምትሄድበትን ቦታና መንገዱ ወቅ። መንገዱ ጠፍቶብህ እንዳትንከራተት ይረዳሃልና ነው። ጭፈራ ቤት ውሰዳት። በፍቅር ጽሑፍ ወይም ግጥም አድንቃት። ፍቅራችሁን በጀመራችሁ ጊዜ ትንከባከባት እንደነበረው አሁንም እንደዛው አድርግላት። ቤት ውስጥ መጠገን ያለበትን ነገር ጠግን። መስራት ከምትችለውን በላይ ለመስራት አትነሳ። ለምግብ የምትጠቀምባቸውን ቢላዎች በመሳል እርዳት። ማጣበቂያ ገዝተህ ቤት ውስጥ የተሰበሩ ዕቃዎችን ጠግን። አምፖል ሲቃጠል ወዲያውኑ መቀየር አትርሳ። የሚያስደስታትን የጋዜጣ ክፍል ጮክ ብለህ አንብብላት። የስልክ መልእክት ሲመጣላት በትክክል ተቀብለህ ጻፈው። ባኞ ቤቱን ከተጠቀምክ ወይም ከታጠብክ በኋላ ማጽዳት ወይም ማድረቅ አትርሳ። ስትመጣ በር ክፈትላት። ዕቃዎች ገዝታ ስትመጣ በሸክም አግዛት። ከበድ ያሉትን እሽጎች መያዝ አትርሳ። ለሽርሽር ስትሄዱ ሻንጣዎችን መሸከምም ሆነ በትክክል መጫናቸውን ማረጋገጥ አትርሳ። ዕቃ እያጠበች ከሆነ አብረህ በማጠብ ልታግዛት ትችላለህ። ልታድሳቸው ወይም ልትጠግናቸው ያቀድካቸውን ነገሮች ጽፈህ ጊዜ ባገኘህ ጊዜ ከማድረግ ወደ ኋላ አትበል። ምግብ ስታዘጋጅ ምግቧን አድንቅላት። ስትናገር አይኗን እያየህ አዳምጣት። ስታናግራት አንዳንዴ በእጆች እየነካካ አናግራት። በቀን ውስጥ ለምታደርጋቸው ነገሮች፣ ለምታነባቸው መጽሐፍት ወይም አብራቸው ለምትሆናቸው ሰዎች ግድ እንዳለህ አሳያት። ስታደምጣት በምታወራው ነገር እንደተሳብክ ለማሳየት አሃ እና የመሳሰሉትን ድምጾች በማሰማት ታዳምጣት። እንዴት እየተሰማት እንደሆነ ጠይቃት። ታማ ከሆነ እንዴት እንደሚሰማት ጠይቃት። ደክማ ከሆነ ሻይ አፍላላት። አብረሃት አልጋ ውስጥ ለመግባት ተዘጋጅ። እኩልም ግቡ። ስትሄድ ቻው ለማለት ሳማት። ለቀልዶቿ ሳቅላት። ለምታደርግልን ነገሮች አመሰግናለሁ በላት። ጸጉሯ አምሮ በተሰራ ጊዜ ማድነቅን አትርሳ። አብራችሁ የምትሆኑበት የተለየ ጊዜ ኑሯችሁ። በፍቅር በምትሆኑበት ጊዜ የተጎዳ ስሜቷን እንድታካፍልህ አድርጋት። ሽርሽር ለመሄድ የሚያስፈልጋችሁን አዘጋጅ። ልብስ የምታጥብ ከሆነ አግዛት። ከልጆቻችሁ ጋር ሳይሆን ብቻዋን ይዛሃት ውጣ። በነገሮች ላይ የሁለታችሁን ፍላጎት ለመጠበቅ እንደምትፈልግ አሳያት። ለፍላጎቶቿ ጥንቃቄ አድርግ። ከሷ በተለየህ ጊዜ እንደናፈቃት ንገራት። ወደ ቤት ስትመጣ የምትወደውን ኬክ ወይም ምግብ ይዘህላት ና። ለምግብ የሚሆኑ ዕቃዎችን የምትገዛው እሷ ከሆነች አንዳንዴ ለመግዛት ጥያቄ አቅርብላት። በፍቅር አብራችሁ በምትሆኑበት ጊዜ ስትበላ ቀለል ያለ ምግብ ብላ። ይህም መጨነቅና ድካምን ያስወግድልሃል። ሽንት ቤት ከተጠቀምክ በኋላ መዝጋት አትርሳ። ጥቃቅን ነገሮች በማድረግ ውስጥ ያለ ምትሃት። አንድ ወንድ ለሴቷ የሚያደርጋቸው ጥንቃቄ ነገሮች በፍቅር ግንኙነት ውስጥ ምትሃታዊ ኃይል አላቸው። እነዚህ ትንሽ የሚባሉት ነገሮች የሴቷን የፍቅር ጽዋ የመሙላት ኃይል አላቸው። በተጨማሪም ዋጋ ያላቸውን ተመጣጣኝ ነጥቦች ያስቆጥራል። አንዲት ሴት እንደተፈቀረች ስታውቅ የበለጠ የምታምንና ፍቅር የምትሰጥ ትሆናለች። ከዚህም በተጨማሪ ካለምንም ቅሬታ አፍቃሪ ትሆናለች። ጥቃቅን ነገሮች ለሴቷ ብቻ ሳይሆን ለወንዱም ጠቀሜታ አላቸው። እነዚህ ትንንሽ የሚባሉ ነገሮች የወንዱም ሆነ የሴቷን ቅሬታ የመፈወስ ችሎታ አላቸው። ወንዱ ለሴቷ እርካታ ማድረግ ያለበትን ስለሚያውቅ በግንኙነታቸው ውስጥ ብርታትና ስኬት ይሰማዋል። በጠቅላላው ሁለቱም ደስተኞች ይሆናሉ። ወንዶች የሚያስፈልጋቸው ወንዱ ለሴቷ ጥቃቅን ነገሮች ሁሉ የማድረግ እንደሚገባ ሁሉ ሴቷ ደግሞ ለተደረገላት ነገር አጸፋውን በምስጋና በአድናቆት መመለስ ይገባታል። በፈገግታ አመሰግናለሁ በማለት ወንዱ ነጥብ ማስቆጠሩን እንዲያውቅ ማድረግ ትችላለች። ለሴቷ በሚደረግላት ነገር ለመጽናት ወንዱ ባደረገው ነገር አድናቆትና ማበረታቻ ይፈልጋል። በሚያደርገው ነገር ለውጥ ማምጣት እንደሚችል እንዲሰማው ይፈልጋል። ሴቷ ማድረግ የሚገባውን ያደረገው ብላ አጸፋውን ካልመለሰች ማድረጉን ያቆማል። የሚያደርገው ነገር ዋጋ እንዳለው በአድናቆት ልትገልጽለት ይገባል። ይህ ማለት ግን አንድ ትንሽ ነገር ስላደረገ ሁሉም ነገር እንደተሳካና ጥሩ እንደሆነ ማስመሰል አለባት ማለት አይደለም። ነገር ግን የተደረገላትን ነገር አስተውላ አመሰግናለሁ ማለት አለባት። ቀስ በቀስ ከሁለቱም በኩል ያለው ፍቅር እያደገ ይመጣል። ወንዱ ሴቷ እንድትቀበለው የሚፈልገው ሴቷ የወንዱን ትልቅ ነገር ለማድረግ ሁለንተናውን የማሰባሰብና ጥቃቅን ነገሮች የመተው ተፈጥሯዊ ዝንባሌ ልትረዳና ልትቀበል ይገባታል። ይህንን ዝንባሌ መረዳት ስሜቷ እንዳይጎዳ ይጠቅማታል። ትንሽ በማድረጉ በመቀየም ፈንታ ችግሩን ቀስ ብላ መፍታት ትችላለች። በተደጋጋሚ ለሚያደርጋቸው ጥቃቅን ነገሮች አድናቆት በመስጠትና ለስራው አትኩሮት ትጋት እንዳለው በመግለጽ ችግሩን ቀስ በቀስ መቅረፍ ትችላለች። የትኩረቱ አቅጣጫ ትንሹን ነገር ከማድረግ ይልቅ አንድ ትልቅ ነገር ወደ ማድረግ የሚያተኩር ከሆነ ይህንን የሚያደርገው እሷን ካለመውደድ የተነሳ እንዳልሆነ በማሰብ ስሜቷን ከጉዳት መጠበቅ ትችላለች። ከመቆጣትና እሱን ለመበቀል ከመነሳት ይልቅ እንዲያደርግላት የምትፈልገውን በትህትና መጠየቅ ትችላለች። ወንዱ ከሴቷ በሚቀበለው ማበረታቻና አድናቆቶች እየታገዘ ቀስ በቀስ ኃይሉን ከሰጠበት ከአንድ ትልቅ ስኬት ይልቅ ጊዜውን ለሚስቱ ወይም ለፍቅረኛው መስጠትን ይማራል። የትኩረትን አቅጣጫ ማስተካከል
የትኩረቴን አቅጣጫ ትንሽ ነገሮች ወደ ማድረግ መለወጥ የተማርኩበት የመጀመሪያ ጊዜ አስታውሳለሁ። እኔና ቦኒ እንደተጋባን ራሴን በሥራ መጥመድ እንደ ሱስ አድርጌ ይዤው ነበር። ከማስተምረውና መጽሐፍ ከመጻፍ በተጨማሪ በሳምንት ለ50 ሰዓት የምክር አገልግሎት እሰጥ ነበር። በመጀመሪያው ዓመት በተደጋጋሚ ምን ያህል ጊዜ እንድሰጣት እንደምትፈልግ ትነግረኝ ነበር። እንደ ተውኳት እንደሚሰማትና የዚህም ጉዳት ደጋግማ እንዳውቅ ታደርግ ነበር። አንዳንዴ ስሜቷን በደብዳቤ ትገልጽልኛለች። ይህንን ደብዳቤ ፍቅር ደብዳቤ እንለዋለን። ንዴትን፣ ሐዘንን፣ ቅሬታን ወይም ፍርሃትን በመግለጽ ቢጀምርም ሁልጊዜ መጨረሻው ግን ፍቅር ነው። በምዕራፍ 11 ላይ እንዲህ አይነት ደብዳቤዎች የመጽሐፍ ጥቅምና ዘዴ በስፋት እናያለን። የሚቀጥለውን ደብዳቤ ግን ምን ያህል ጊዜን እንደሰጠሁ ለማሳወቅ የጻፈችው ነው። ውድ ጆን፣ ይህንን ደብዳቤ ጻፍኩልህ ምን መስራት እንዳለብህ ልነግርህ ሳይሆን ስሜቴን እንድትረዳልኝ ነው። ብዙውን ጊዜህና ጉልበትህን በስራህ ላይ ስለምታጠፋ ወደ ቤት ስትገባ ለእኔ የሚሆን ቀሪ ጊዜ ጉልበት አይኖርህም። ይህ ደግሞ ያናድደኛል። ከአንተ ጋር አሁን ካለን ጊዜ የበለጠ ማሳለፍ እፈልጋለሁ። ከእኔ ይልቅ ለደንበኞች ጊዜህን እንደምትሰጥ ማሰቡ ስሜቴን ይጎዳዋል። ለእኔ የሚቀረኝ ድካምህ ብቻ ነው። ናፍቄሃለሁ። ከእኔ ጋር ጊዜ ማሳለፍ እንደማትፈልግ እያሰብኩ እጨነቃለሁ። በአንተ ላይ ሌላ ጫና እንዳልሆን እፈራለሁ። ጨቅጫቃ እንደሆንኩብህ የሚሰማህ ይመስለኛል። የእኔ ስሜት ለአንተ ምንም ማለት እንዳልሆነ እየተሰማኝ እሰጋለሁ። ይህ ለመስማት የሚከብድህ ከሆነ አዝናለሁ። የአቅምህን ያህል እንደምትጥር አውቃለሁ። በስራህ ላይ የምታሳየው ትጋት በጣም ተደናቂ ነው። አፈቅርሃለሁ፣ ቦኒ። ይህንን ደብዳቤ ካነበብኩ በኋላ ነበር ስሜቷን መጉዳቴና ቸል ማለቴ ከሷም ይልቅ ለደንበኞቼ ጊዜን መስጠቴ የገባኝ። ያልተከፈለውን ትኩረቴ ለደንበኞቼ ሰጥቼ ስለምደክም እቤት ስገባ ለባለቤት የሚተርፋት ቸልተኝነቴና ድካሜ ብቻ ነበር። ወንድ በስራ በተጠመደ ጊዜ እሷን ቸል ያልኩት ስላልወደድኳት ወይም ግድ ስላልነበረኝ ሳይሆን ለመስጠት የሚተርፈኝ ስላልነበር ነው። ጥሩ እንደሰራው የሚሰማኝ ለፍቼ ለሚስቴና ለቤተሰቤ ምቾት ያለውን ህይወት መስጠት ስችል ነው ብዬ በሞኝነት አስብ ነበር። ስሜቷን ከተረዳሁ በኋላ ግን ችግሩን ለመቅረፍ የሚረዳኝን እቅድ አወጣሁ። በቀን ውስጥ የማስተናግዳቸው ደንበኞች 8 ከመሆን ይልቅ 7 እንዲሆኑ አደረጉ። ሁልጊዜ 1 ሰዓት ቀደም ብዬ ቤት ገብቼ ሚስቴን 8ኛ ደንበኛ ያደረግኳት በጣም አስፈላጊ ደንበኛ እንደሆነች በማሰብ ለደንበኞች የሚሰጠውን ሙሉ ያልተከፈለ ትኩረቴን ሰጥቷት። ቤት ስገባ ጥቃቅን ነገሮች አድርግላት ጀመር። የዚህ እቅድ ስኬት በፍጥነት ነበር የታየው። ከዚህ በኋላ እሷ ብቻ ሳትሆን እኔም ደስተኛ መሆን ቻልኩ። ቀስ በቀስ ለእሷና ለቤተሰብ የማደርጋቸው ነገሮች የመፈቀርን ስሜት በማምጣት ትልቅ የምለውን ስኬት ለማምጣት መድከሜን እንዲቀንስ አደረጉ። ረጋ ብዬ መስራት ስጀምር ፍቅራችን ብቻ ሳይሆን ስራዬም እድገቱን አሳየ። ብዙ ሳልደክም የበለጠ ውጤት ማግኘት ቻልኩ። ቤት ውስጥ ባለኝ ግንኙነት የተሳካልኝ ሲሆን ስራዬም ያንን ስኬት ያንጸባርቅ ጀመር። በስራ ዓለም ውስጥ ስኬት ከጥረት ብቻ እንደማይገኝም ገባኝ። ከሌሎች የሚገኝ እምነትና ፍቅር ትልቅ ሚና ይጫወታል። ከቤተሰቤ ፍቅርን ሳገኝ የበለጠ እበረታታ ጀመር። ይህ ደግሞ ሌሎች እንዲያምኑብኝና በስራዬ ተደሳች እንደሆን ረድቶኛል። ሴቶች መረዳት የሚችሉበት መንገድ። ከላይ የጠቀስኩትን ስኬት ለማምጣት ቦኒ ትልቅ ሚና ነበራት። እውነተኛ ስሜቷን ከማካፈል በተጨማሪ እንዳደርግላት የምትፈልገውን በመጠየቅና ያደረግኩትም ነገር አድናቆቷን በመግለጽ ታበረታታኝ ነበር። ቀስ በቀስ ያደረግኳቸው ጥቃቅን ነገሮች ያመጡልኝ የተፈቃሪነት ስሜት ወደድኩ። ለመውደድ ትልቅ ነገር ማድረግ እንዳለብኝ የሚሰማኝ ስሜትም በዚህ ተቀረፈ። ይህ ለእኔ ትልቅ እውቀት ነበር። ሴቶች ነጥብ ሲሰጡ። ሴቶች ለትንንሽ ነገሮች ከትልቅ ነገሮች እኩል አድናቆት የመስጠት ልዩ ችሎታ አላቸው። ይህ ለወንዶች ትልቅ መታደል ነው። ብዙ ወንዶች ትልቅ ለሚባል ስኬት መልፋታቸው የተፈቃሪነት ዋጋ የሚያሰጣቸው ይመስላቸዋል። በውስጣዊ ማንነታቸው ጠንካራ የሆነ የመፈቀርና የመደነቅ ፍላጎት አላቸው። ካለ ብዙ ድካም ግን እንዴት ይህን መፈቀርና መደነቅ የራሳቸው ሊያደርጉ እንደሚችሉ ከቶ አያውቁም። የመከፋትን ጉንፋን መፈወስ። ሴቶች በተፈጥሯቸው ትንሽ ነገር ያደንቃሉ። ሴቷ የማታደንቅበት ሁኔታ የሚፈጠረው ወንዱ አድናቆቷን ለመስማት መፈለጉን ባለማወቋ ወይም ከሷ እኩል የሆነ ነጥብ እንዳስቆጠረ ሲሰማት ብቻ ነው። ሴቷ ያለመፈቀር ስሜት የሚሰማት ከሆነ ወንዱ ላደረገላት ነገር ወዲያውኑ አድናቆቷን ለመግለጽ ይከብዳታል። እሱ ካደረገላት ነገር ይልቅ እሷ ስላደረገች ቅሬታ ይሰማታል። ይህ ቅሬታ ከተደረገላት ትንሽ ነገር አመስጋኝ ከመሆን ያግዳታል። በጉንፋን መያዝ በሽታ እንደሆነ ሁሉ ቅያሜም በሽታ ነው። ለዚህም ምክንያቱ ነጥብ ስትሰጥ እጅግ የበለጠውን ስለምታገኝ ነው። የሴቷ ነጥብ 40 ሆኖ ወንዱ 10 ብቻ በሚያስቆጥርበት ጊዜ ቅሬታ ይሰማታል። ይህም የሚሆነው ከሚደረግላት የበለጠ እሷ እንደምታደርግ ስለሚሰማት ነው። ሳታስተውለው ለሱ የሰጠችውን 10 ነጥብ ከሷ 40 ላይ ትቀንስና ለፍቅራቸው ያስቆጠሩት ነጥብ 30 ለ0 እንደሆነ ታስባለች። ይህ በሂሳብ ቀመር ትርጉም የሚሰጥ ቢሆንም እንኳን
በፍቅር ግንኙነት ውስጥ ግን አይሰራም። ሴቷ ለወንዱ የምትሰጠው ነጥብ ወደ 0 ብትቀንሰውም እሱ ግን 10 እንዳስቆጠረ ነው የሚያውቀው። ወደ ቤት ሲገባ 0 እንደሰጠችው የሚናገር ቀዝቃዛ ስሜት ከድምጿና ከዓይኗ ላይ ያነባል። ምንም እንዳላስቆጠረ የሚናገር ፊት ብታሳየውም እሱ ግን 10 አስቆጥሯል። በዚህ ሁኔታ የወንዱን ነጥብ የምትቀንስበት ምክንያቱ ያለመፈቀር ስሜት ነው። የነጥብ አለመመጣጠን ዋጋ እንደሌላት እንዲሰማት ያደርጋል። በዚህ ስሜት ውስጥ ስለምትሆን ላገኘው 10 ነጥብ ምስጋና መስጠት ይከብዳታል። ትክክል ባይሆንም ሴቷ ነጥብ የምትሰጠው ግን በዚህ ሁኔታ ነው። በጠቅላላው በፍቅር ግንኙነት ውስጥ ወንዱ አድናቆትን ከሷ በሚያጣበት ጊዜ የበለጠ ለማድረግ የሚያነሳሳው ምክንያት አይኖርም። ከዚህም የተነሳ እሷን የያዛት የቅራኔ ጉንፋን እሱም ይይዘዋል። ይህ ደግሞ የእሷን ቅራኔ የበለጠ ያባብሰዋል። ይህም ችግሩ እየከፋና እየጠለቀ እንዲሄድ ያደርገዋል። የተፈጠረውን ችግር በቅንነት ከሁለቱም በኩል ማየቱ ችግሩን ለመፍታት መፍትሄ ይሆናል። እሱ የመደነቅ እሷ ደግሞ በሚያደርግላት ነገር የመደገፍ ስሜት እንዲሰማት ትፈልጋለች። ይህ ካልሆነ ግን ችግሩ ይከፋል። የዚህ ቅራኔ መፍትሄው ሴቷ ኃላፊነት መውሰዷ ነው። የወንዱ ነጥብ የበለጠ በማሳነስ ለችግሯ መባባስ ምክንያት እንዲሆን በማድረጓ ኃላፊነቱን ልትወስድ ይገባታል። በዚህ መንገድ ፍቅረኛዋ ለእሷ የበለጠ እንዲጠነቀቅና እንዲያደርግላት በማድረግና እሷ ግን ማድረጓን በመቀነስ ችግሯን እንዲቀረፍ ማድረግ ትችላለች። በአብዛኛው ሴቷ በወንዱ ላይ ቅሬታ በተሰማት ጊዜ የበለጠ እንዲያደርግላት እድሉን አትሰጠውም። ቢያደርግም እንኳን ነጥቡን በማሳነስ 0 ትሰጠዋለች። ማድረግ የሚፈልገው እንኳን እንዳያደርግ በሩን ትዘጋበታለች። ለፍቅር ግንኙነታቸው ከመጠን በላይ በማድረጓ ችግሩ ስለተፈጠረ ኃላፊነቱን በመውሰድ እሱን ከመውቀስ ይልቅ አዲስ ነጥብ አሰጣጥ መጀመር ትችላለች። በዚህ አዲስ ስሜት ውስጥ ሆኖ ሌላ እድል ብትሰጠው ችግሩን ለመቅረፍ ይረዳታል። ማድረግ የሚችለው ወንዱ ያለመደነቅ ስሜት ሲሰማው ለሴቷ የሚያደርገውን ነገር ያቋርጣል። ከሚሰማት የቅራኔ በሽታ የተነሳ ለሚያደርግላት ነገር አድናቆትና ነጥብ መስጠት እንደሚያቅታት ቢረዳ ችግሩን ለመቅረፍ ይረዳዋል። እንደገና ለሱ ለማድረግ ከመጀመሯ በፊት ለተወሰነ ጊዜ እሱ ብቻ እንዲያደርግላት እንደምትፈልግ በመረዳት የራሱን ቅያሜ መፈወስ ይችላል። ጥቃቅን ነገሮችን በትጋት በማድረግ ፍቅሩን ቢገልጽላት ይህንን ለማስታወስ ይረዳዋል። እሱ የሚፈልገውና የሚገባውን ያህል አድናቆት ወዲያውኑ እንድትሰጠው መጠበቅ የለበትም። የችግሩ መንስኤ የሚያስፈልጋት ጥቃቅን ነገሮች ባለማድረጉ ስለሆነ ኃላፊነት ቢወስድ ችግሩን ለመቅረፍ ይረዳዋል። እንደገና ለሱ ማድረግ ከመጀመሯ በፊት ለተወሰነ ጊዜ እሱ ብቻ እንዲያደርግላት እንደምትፈልግ በመረዳት የራሱን ቅያሜ መፈወስ ይችላል። በዚህ ቅድመ መረዳት ከህመሟ እስክትድን ድረስ ከሷ ብዙ ሳይጠብቅ ሊያደርግላት ይችላል። ይህን ችግር በመፍታት የራሱንን ቅዋሜ እንደሚያስወግድ ማወቅ ይገባዋል። እሱ በመስጠት እሷ ደግሞ በማረፍ ላይ ካተኮሩ የነጥብ መመጣጠኑ በፍጥነት መመለስ ይችላል። ወንዶች ትንሽ የሚሰጡበት ምክንያት ወንዱ ለራሱ ብዙ ወስዶ ትንሽ መስጠት የሚፈልግበት አጋጣሚ በጣም ውስን ነው። ቢሆንም ወንዱ በፍቅር ግንኙነት ውስጥ ትንሽ በመስጠት የታወቀ ነው። ይህንንም በራሳችሁ ግንኙነት ውስጥ ልታዩት ትችላላችሁ። ሴቶች በአብዛኛው ወንድ ጓደኛቸው አፍቃሪ ሆነው ጀምረው በኋላ ግን እንደሚቀዛቀዙ ቅሬታ ያሰማሉ። ወንዶችን በበኩላቸው የሚሉትን አላጡም። ሴቶቹ በመጀመሪያ አፍቃሪና አድናቂ ሆነው ጀምረው በኋላ ግን አኩራፊና ብዙ ፈላጊ እንደሚሆኑ ይናገራሉ። ይህን ምስጢር መረዳት የምንችለው የሁለቱ ነጥብ አሰጣጥ የተለያየ እንደሆነ ሲገባን ብቻ ነው። ወንዱ መስጠት የሚያቆምበት 5 ዋና ነጥቦች አሉ። ለማርሳውያን እኩልነት ዋና ነገር ነው። ወንዱ በስራው ላይ ባለ አንድ ፕሮጀክት ኃይሉን ሁሉ ባጠፋ ጊዜ 50 ነጥብ እንዳስቆጠረ ያስባል። ቤት ሲገባ ተቀምጦ ሚስቱ የራሷን 50 ነጥብ ስታስቆጥር ማየት ይፈልጋል። መስጠት የሚያቆመውን መስጠት የሚገባው እንደሰጠ ስለሚሰማው ነው። ሴቷ ለትልቅ ነገርና ለትንሽ ነገሮች እኩል ነጥብ እንደምትሰጥ አስታውሱ። ሁሉም የፍቅር ስጦታዎች ትልቅም ሆኑ ትንሽ አስፈላጊ ናቸው። እኩልም ነጥብ ያገኛሉ። ቅራኔ እንዳይፈጠር ትልቅ ለውጥ ሊያመጡ የሚችሉ ጥንቃቄ ነገሮች ማድረግ መልመድ አለባችሁ። ሴቷ የትልቅና የትንሽ የፍቅር ስጦታዎች እስኪትረፈረፍ ስታገኝ እርካታ ላይ እንድትደርስ አትጠብቁ። ለሴቶች ወንዶች ከማርስ እንደሆኑ አትዘንጉ። ወዲያውኑ ጥቃቅን ነገሮች ለማድረግ አይነሳሱም። ትንሽ የሚሰጡት የሚገባቸው የሰጡ ስለሚመስላቸው እንጂ ስለማይወዷቸው አይደለም። ቅሬታ ከሚሰማችሁ ይልቅ የበለጠ እንዲያደርጉላችሁ በመጠየቅ አበረታቷቸው። በውስጣችሁ ከመጠን በላይ እስኪከማች ነጥቡም ከመለያየቱ የተነሳ ለመጠየቅ እስኪያስቸግራችሁ ድረስ አትጠብቁ። ትንሽ ማበረታቻ ቢፈልጉም እንደሚወዷችሁ ግን አትጠራጠሩ። ለቬኔሳውያን በምንም ያልተደገፈ ፍቅር አንደኛ ነው። ሴቷ የተቻላትን ሁሉ ሰጥታ ከጨረሰች በኋላ ነው የተቀበለችው የሚያንስ እንደሆነ የሚሰማት። የሴቶች ነጥብ አሰጣጥ እንደ ወንዶች አይደለም። ያላቸውን ሁሉ በነፃ ከሰጡ በኋላ ከወንዱም የዛኑ ያህል ይጠብቃሉ።
ወንድ ደግሞ የእሱ ነጥብ እንደበለጠ እስኪሰማው ድረስ ይሰጥና ተቀምጦ ምላሹን ይጠብቃል። ሴቷ ስታደርግለት ሲያይ ከነጥቡ ጋር እኩል ለማምጣት የምትጥር መስሎት ለመብላት መስራት እንዳለበት ያስባል። ከእሷ የሚያንስ እንዳስቆጠረ ግን ፈጽሞ ሊያስበው አይችልም። በዚህ አመለካከት ነጥቡ ከእሷ የበለጠ እንደሆነ ካሰበ ነጥብ ለመጨመር በፍጹም አያስብም። ነጥቡ ከእሷ እንደሚበልጥ ተሰምቶት እያለ የበለጠ የምትጠቀምበት ከሆነ ደስተኛ ሳይሆን በግድ ያደርግለታል። ይህን አትርሱ። ሴቷ ደስ ብሏት በነፃ እየሰጠች እንደሆነ ሲያይ ነጥቡ እየተመጣጠነ እንደሆነ ያስባል። ቬኔሳውያን ነጥቡ 30-0 እንደሆነ በሚሰማቸው ጊዜ እንኳን ካለምንም ስስት የበለጠ የማድረግ ችሎታ እንዳላቸው ይረዳሉ። እነዚህ መረዳቶች ለሁለቱም ጾታዎች አስደሳች ጠቀሜታ አላቸው። ማርሳውያን በተጠየቁ ጊዜ ይሰጣሉ። ማርሳውያን ለራሴ ብቁ ነኝ በሚል ስሜት ይኮራሉ። በጣም ካልፈለጉ ከሰው ምንም አይጠይቁም። ሳይጠይቁም ማድረግ ለማርሳውያን ነውር ነው። በተቃራኒ ደግሞ ቬኔሳውያን እስከሚጠየቁ ድረስ አይጠብቁም። አንድን ሰው ሲወዱ በቻሉት መጠን ሊረዱት ይፈልጋሉ። የበለጠ መውደዱም ሲጨምር የበለጠ ያደርጋሉ። ወንዱ ፍቅሩን በመስጠት በማይገልጽበት ጊዜ ሴቷ ስለማይወደኝ ነው በሚል ስህተት በሆነ ስጋት ትዋጣለች። ጸጥ ብላ ሳትጠይቅ ከእርሱ ብቻ በመጠበቅ የፍቅሩን መጠን መፈተን ትጀምራለች። እስክትጠይቀው ድረስ እየጠበቀ መሆኑን ግን አትረዳም። ከላይ እንዳየነው ነጥቡ እንዲመጣጠን ማድረግ ለወንዱ ዋና ነገር ነው። ወንዱ ለፍቅር ግንኙነት ከእሷ የበለጠ እያደረገ እንደሆነ ሲሰማው ሳያውቀው የበለጠ እንዲደረግለት መጠየቅ ይጀምራል። በሌላ በኩል ደግሞ ከእሷ የሚያንስ በሚያደርግበት ጊዜ በፍጹም እንዲደረግለት መጠየቅ አይፈልግም። ሳያስበው ከእሷ ከመፈለግ ይልቅ ማድረግን ይፈልጋል። ሴቷ በምትጠይቅበት ጊዜ ወንዱ በስህተት ከእሷ እኩል ወይም የበለጠ ነጥብ እንዳስቆጠረ ያስባል። የእሱን ፍቅር ስጦታ እየጠበቀች እንዳለች ግን አያውቅም። ይህ ሶስተኛ መረዳት ለሁለቱም ጾታዎች ተግባራዊ አስተዋጽኦ አለው። ለሴቶች ወንድ እንዴትና መቼ መስጠት እንዳለበት የሚያሳዩ ፍንጮች እንደሚፈልግ አስታውሱ። እስኪጠየቅ ድረስም ይጠብቃል። የሚያስፈልገውን መልስ የሚያገኘው እሷ የበለጠ እንዲያደርግላት ስትጠይቅ የበለጠ እንደሚጠበቅበት ስትነግረው ነው። በተጨማሪም በምትጠይቅበት ጊዜ ምን መስጠት እንዳለበት እንዲያውቅ ይረዳዋል። ብዙዎቹ ወንዶች ምን ማድረግ እንዳለባቸው አያውቁም። የሚያደርገው በቂ ያለመሆኑን ቢረዳም እንኳን ሴቷ በምትፈልጋቸው ጥቃቅን መንገዶች እንዲረዳት ካልጠየቀችው ያለውን ጉልበት በሙሉ ትልቅ ስኬትና ገንዘብ የተሻለ እርካታ እንደሚሰጧት በማሰብ እንደ ስራና የመሳሰሉት ትልልቅ ነገሮች ላይ ሊያጠፋ ይችላል። ወንዶች ሴቷ ብትፈልግም አትጠይቅም። በዛ ፈንታ ግን የምትወዳት ከሆነ እንድታደርግላት ትጠብቃለች። የተለያዩ ጥቃቅን ነገሮች በማድረግ